ምርጥ ቀልዶች ከጋቭሮቮ ምድር ይዘንላችሁ ቀርበናል። መልካም የሳቅ ጊዜ፣ አብረን እንሳቅ። መጠጥ የሚወዱ አንድ የጋቭሮቮ አዛውንት ለራት የሚሆናቸውን ባቄላ ቀቅለው ከበሉ በኋላ ትንሽ ይተርፋቸዋል። በማግስቱ ሊበሉት ሲሞክሩ ንፍሮው እጅ ስላለ ሊደፉት ሆነ። ይሁንና ያን ያክል በርካታ ምግብ ማባከኑን ስላልፈቀዱት ለራሳቸው አንድ መላ ዘየዱ። እንዲህም አሉ። አንድ ብርጭቆ ብራንዲ በመቅዳት ቫስኮ፣ ይህንን እጅ ያለ ንፍሮ ከበላህ አንድ ብራንዲ ጋብዛለሁ አሉ። ፊታቸውን አኮሳትረው እጅ የሚለውን ንፍሮ እንደምንም በልተው ጨረሱት። ከዚያም ብራንዲውን ሊጠጡ ብርጭቆውን ለማንሳት እጃቸውን ከሰደዱ በኋላ ሐሳባቸውን ይቀይሩና እጃቸውን ሰብስበው ቫስኮ አይበዛብህም? ዛሬ አንድ ሀገር ንፍሮን የበላኸው፣ ስለዚህ ብራንዲው ለነገ ይደርልህ በማለት ወደ ብርጭቆው አንቆርቅረው መለሱት ይባላል። ሁለት ጋቭሮቮች በመንገድ ባቡር ዳር ወጥተው ንፋስ እየተቀበሉ አንዱ ባለጸጋ በመርሴዲስ መኪናው ብስስ ያለ በአስፋልቱ ያልፋል። ይሄኔ አንደኛው በብስጭት ያንን ሰው ልብ ብለህ ተመልከተው ወዳጄ፣ ብዙ ሚሊዮን ብር ያከሰረኝ ሰው ነው አለው። ጓደኛው ቀበል አድርጎ አንተ ደግሞ ቀድሞውኑ ምን ገንዘብ ኖረው ነው በሚሊዮን የሚቆጠር ብር የምከስረው? ያከሰረኝማ ልጁን እንዲድርልኝ ጠይቀው በመከልከል ነው አለ በትካዜ። ጋቭሮቮ የሚያፈሰውን የቤቱን ጣራ ለመጠገን እላይ ወጥቶ ሲጠግን ድንገት ያንሸራተውና ይወድቃል። ራሱን ስቶ እንደቆየ ብንን ብሎ ይነቃና ሲያየው ቤተሰብ ከቦታል። እኔ የምላችሁ ለመሆኑ መሰላል ተርፏል ሲል ጠየቀ ይባላል። የጋቭሮቮ ሚስት ወጥ እየሰራች ነው። እናም ባሏን ጠርታ ስንት እንቁላል ሊጨምር ወጡ ላይ ትለዋለች። ባልየውም ትንሽ አሰብ አድርጎ ዛሬ በዓል ስለሆነ ግማሽ እንቁላል መጨመር ትችያለሽ ሚስቴ ሲል መለሰላት ይባላል። ጋቭሮቮ ተከሶ ፍርድ ቤት ቆሟል። ዳኛው ባለቤትን በሸክላ ሳህን በመፈንከትህ በወንጀል ተከሰህ ቀርበሃል። በፈጸምከው ድርጊት ተጸጽተሃል ብሎ ቢጠይቀው አዎ ክቡር ዳኛ ተጸጽቻለሁ እንጂ እንዴት አልጸጸት፣ ሳህኑ እኮ አዲስ ነበር አለ ይባላል። ጋቭሮቮ ሀገሩ ላይ የመጣው አንድ እንግዳ እያስጎበኘ ያለ እንግዳው ሲጋራ ሊያቀጣጥል ክብሪት ሲያወጣ ክብሪቱን ያባክኑት ጌታው ሲል በመጮህ የእርሱ የተለኮሰ ሲጋራ ሰጥቶ ያስለኩሰዋል። እንግዳውም አመስግኖ ሊሄድ ሲል ጋቭሮቮ ፈገግ ብሎ ጌታው ሊያቀጣጥሏት የነበረችውን ክብሪት ለኔ ይስጡኝ አለ ይባላል። እማዬ መቀሱን የት ነው ያረግሽው? ፈልጌ አጥቼዋለሁ አለች ልጅት ለእናቷ። እናቷም ቀበል አርጋ ምን ፈልገሽው ነው? ይህንን ክር ልበጥስበት። በይ ልጄ፣ እንግዳ ሲኖር ብቻ ነው እሱን መቀስ የምንጠቀመው። አሁን ክሮችን በጥርስሽ መበጠስ ትችያለሽ አለቻት ይባላል። ከዕለታት አንድ ቀን ጋቭሮቮች ዘንድ እንግዳ ይመጣና ትልቋ ማማ ለቁርስ እንቁላል ቀቅለው ለእንግዳ ያቀርቡለታል። በዚህ ያልተለመደ ለጋስነታቸው የተገረመው የልጅ ልጃቸው የሆነው ሕፃንም አፍጥጦ ይመለከት ጀመር። አያቱ ግን ሲያጽናኑት አታስብ ልጄ፣ ወዳጃችን አሳማ አይደለም፣ አንድ እንቁላል ሙሉ አይጨርስምና እንደሚያስተርፍልህ እርግጠኛ ሁን አሉት ይባላል። እውነት ያ ገንዘብ ተቀባይ ትልቋን ልጅ ሊያገባ ነው? አሁን ሰሞኑን ይጋባሉ። በዚች ምድር ላይ የማላምነው ፍጡር ቢኖር ይሄ ሰው ነው እያልክ ታጫውተኝ አልነበረምን? ልክ ነህ። አሁንም አላምነውም። ጋብቻው የፈቀድሁትም የሚሰርቀኝ ገንዘብ በተዘዋዋሪ ለልጄ ይደርሳታል ብዬ ነው አለው ይባላል። አንድ ወጣት ጋቭሮቮ ብቻውን የተጠበሰ ሙሉ አሳ ሲበላ ያየው እንግዳ በጣም ተገርሞ
እሱ ጋር በመሄድ እንዴት ያለኸው አባካኝ ሰው ነህ እባክህ ብሎ ከገሰጸው በኋላ የሚከተለውን ምክር ለገሰው። ስማኝ ልጄ፣ እኔ አንድ ዓሣ ለአንድ ሙሉ ቀን እንዲበቃኝ አደርጋለሁ። ጠዋት ሁለት ተከፈለ ዳቦ መሃል የተጠበሰውን ዓሣ ከትቼ አሻሽቼ በማውጣት ዳቦው ዘይቱን ሲነካው ዓሣውን አውጥቼ በማስቀመጥ ዳቦውን ብቻ እበላለሁ። ከዚያም ለምሳዬ ግማሹን ዓሣ እበላና ቀሪውን ደግሞ ለእራት አደርገዋለሁ። አንተም ማድረግ ያለብህ እንደዚህ ነው ሲል ምክሩ ለገሰለት ይባላል። አንድ ጋቭሮቮ በብስጭት በመምጣት ውሻህ ዛሬም አንዷን ዶሮ የበላብኝ እኮ ቢለው፣ ጎረቤትየው እንኳን ነገርከኝ፣ ቀኑን ሙሉ ምንም የሚበላ ነገር አልሰጠውም፣ ምሳውን አግኝተዋል ማለት ነው በማለት መለሰለት ይባላል። ጋቭሮቮ ለንግድ ሩቅ ሀገር ይሄድና ሸቀጡን እንዳጣራ ለባለቤቱ ቴሌግራም ሊልክ ወደ ፖስታ ቤት ይሄዳል። ፖስታ ቤት በመሄድ መጻፍ ይጀምራል ቴሌግራሙን። እንዲህም አለ፣ እቃዎቼ በትርፍ ተሽጧልና አርብ ማታ ጋቭሮቮ እገባለሁ ያንቺው ዲሜትር ብሎ ፎርሙን ሞላም። ሆነም የሚከፍለው ገንዘብ በቃላት ቁጥር ብዛት ስለሆነ ቃላቱ የበዙ ስለመሰለው ማሪያ ምንጊዜም አትርፌ እንደምሸጥ ስለምታውቅ ይህንን መጥቀስ አያስፈልግም ይልና የመጀመሪያውን ሐረግ ይሰርዘዋል። ቀጥሎም አርብ ማታ ጋቭሮቮ እገባለሁ ያንቺው ዲሜትር የሚለው መልእክት ብቻ ይቀራል። ይሁን እንጂ አሁንም ክፍያው የሚበዛ መስሎ ስለታየው ጋቭሮቮ መመለሴ የታወቀ ስለሆነ መጥቀስ አያስፈልግም ብሎ ሰረዘውና ያንቺው ዲሜትር የሚለውን አስቀረም። በመጨረሻም ሲያየው የእርሷ መሆኔንማ በሚገባ ታውቃለች፣ ይህንን ለመንገር ገንዘብ ማውጣት አስፈላጊ አይደለም በማለት ፎርሙን ቀዳደደና ከፖስታ ቤት ወጥቶ ሄደ ይባላል። ራቾና ጆርጂ ገንዘብ አዋጥተው አህያ ይገዛሉ። ቤታቸው እንደደረሱም ራቾ ሆዬ ውድ ጎረቤቴ የትኛው የአህያ ግማሽ ነው ንብረት ለማድረግ የምትፈልገው ሲል ጠይቀዋል። አረ ምን ይሉታል ይሄ አህያው እንደሆነ የጋራ ሀብታችን ነው፣ ታዲያ መከፋፈል ምን ያስፈልጋል ሲል መልስለታል። አህያው የጋራችን ቢሆንም የትኛው ግማሽ የማናችን እንደሆነ ልናውቅ ይገባል ይለዋል። እንግዲያውስ የፊተኛው ግማሽ የኔ ይሁን ብሎ ጆርጂ ሳያስብ ይናገራል። ራቾም እሺ ይሁንልህ ብሎ አህያው ጭራ ስር የነበሩትን ዝንቦች ካባረረ በኋላ ጆርጂ እኔ ለግማሹ አህያዬ አስፈላጊውን እንክብካቤ እያደረኩ ስለሆነ አንተም የፊተኛውን ግማሽን መንከባከብ ሊኖርብህ ነው። እንግዲህ ጥቂት ገብስ አምጣና አህያህን መግበዋ አለው ይባላል። ጋቭሮቮው ጸጉሩ እየተስተካከለ ነው። ጸጉር አስተካካዩ ፓውደር ልቀባው ጌታዬ፣ ለፓውደሩ ተጨማሪ ገንዘብ ታስከፍለኛለህ ወይስ ከጸጉር ማስተካከያው ጋር የሚታሰብ ነው? አይ ከማስተካከያው ጋር የሚታሰብ ነው። ለዚያ ከሆነማ ፓውደርን በወረቀት ጠቅልለህ ስጠኝና ለባለቤት ይወስድላታለሁ፣ እሷ ትፈልገዋለች አለ ጋቭሮቮ።